በገለባ የደከመ የሽሮ ሌባ ቂጥቂጡም በገለባ የደከመ የሽሮ ሌባ ቂጥቂጡም በገለባ የደከመ የሽሮ ሌባ ቂጥቂጡም በገለባ የደከመ የሽሮ ሌባ ውይ በቃ ውይ ወይዘሮ ብርቄ ለምን ኦርኬስትራውትን ይዞ አንደኛውትን ቤቴ ትራስ ገጋ መጥተው አይጨፍሩ? ወገኛ ትራስ ሲኖር እኮ ነው ራስ ገና ድርግ የሚባለው። አያስቅም፣ ምንም አያስቅም። ገና አንድ ሳምንት የቤት ኪራይ አለፈ ብለው በሬ ላይ መጥተው ገሾ ወቀጡ። ዝም አልኩኝ። እንደገና ቃይ ሊፈጁት ነው። ፍጁት። በገዛ ቤቴ ለምን እንዴት ወዴት እንደምወቅት አንተ አትነግረኝም። በወቅቱ የቤት ኪራይን እስካልከፈልክ ድረስ ፒስታ መንገድ የሚመስለው መላጣ ላይ መጥቼ ገሾ ወቀው። አይገርማችሁም እንዴ? በ50 ሳንቲም ወዛደር አሸክሞ ገብቶ በአይሱዙ እንደጫነ ሰው እቃዬን ስትል አታፍርም? ቅራቅንቧ ምንም ዕቃ ስለሌለኝ ነዋ። ልጆት በጠራራ ፀሐይ ቤቴ መሀል ላይ ቁጭ ብሎ ሊዘርፍ ሲል እጅ ከፍንጃ ያዝኩት። ማ የኔ አንድ ፍሬ ልጅ? አዎ ይርሱ አያደርገውም። ይኸው ልጄ እንዳይልከሰከስ ሳማ ላይ አንደባልዬ በርበሬ አጥኜ በፒንሳ ቆንጥጬ ነው ያሳደግኩት። የኔ አንድ ፍሬ ልጅ በአንተውና ቤት ውስጥ አይልከሰከስ። ኧረ የሚገርም ነገር! አንድ ፍሬ እንዴ! ቀሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ የሚሉት? አንተ ሳለህ አይደለም እንደ ቀይ ባህር ሲከፈል አሳት አጥምዶ የነበርክ ዳይኖሰር። አንድ ነገር ልንገሮት ወይዘሮ ብርቄ፣ ቤቶት እኮ በነፃ የማያዋጣም ቤቶት። እሺ እንዴ ከአይጥና ከበረሮ ጋር ደባል አገናኝተው ቤቴ ሲሉት ሊዛፍሩ። ታዲያ በረሮ ከበረሮ ጋር ደባል ቢሆን ምን ችግር አለ? ምንም ችግር የለውም። ይኸው አሁን ወደ ቁም ነገሩ ዘው ብለን ስንገባ በአንድ ሳምንት ውስጥ የቤት ኪራይን ካልከፈልክ ይኸው ቅራቅንቦህን ሰብስቤ ላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን የማከራየው። እኔም በዚህ ሳምንት ውስጥ ያለብኝን የቤት ኪራይ አፍንጫውት ላይ ወርውሬ ባነሰ ብር የተሻለ ቤት እከራያለሁ። እናያለን። ቤቱ ዘመን ተሰናብተውበት ኑዛዜ ተናዘውበት የሚገቡበት እንጦሮጦስ ሽንት ቤቱ እንደዚህ እንጨት ሁለት እንጨት እንደዚህ እየጋብቼ በአንደኛው እንጨት ጣራውን በአንደኛው እንጨት ነፍሳት እየገደልኩ የምገለገልበት ለዚህ ቤት ነው አሁን የሚለፈለፈው። ለዚህ ቤት ነው የሚነገረው። እናያለን። እሺ መጣው ሰው ገብቷል። ማዘርዬ ሁለት የተለመደው ምን ያጠጣ አንተ ጠጣ። አንተ ባጠጣ የብርቄ ጠላ ቆምጥቶ ይደፋል ብለህ አስበህ እንደሆነ በጣም ተሳስተሃል። ይኸው የኔን ጠላ ለመጠጣት ከየት እና የት እንደሚመጡ ልቦና ያውቃል። ቅራቅንቧ ማዘርዬ እንጀራ በቤት ጣል አስቸግሮት። እሺ እኔ ከርሳ አግብታ መልስ አለ ቅልቅል አለ ምናምን ነገር ሁሉ ነገር ጨራርሳ ባልየው ከስራ ሲመጣ ቬሎዋና ተናለው ሻንጣው ዘጋተ ቁጭ ብላ ተጠብቀዋለች። ቬሎ የወለደ ቀን ፍቅር አብሮ ይልቋል እና ወደ ቤት ይላል። እንዴ ታክሽ ምን ሆነሽ ነው? በቃ አልፈልኩም እንደገና ወደ ቤተሰቦች ይላሉ እና ወደ ቤተሰቦች ይልሽ? አዎ ይላል። በቃ አዎ ይላል። በቃ አዎ ትሄጃለሽ? አዎ አውጣና ሰጣት። አንድ ብር ምንድን ነው? አንድ ብር ለምን? መሄጃ መመለሻይስ አጨኩንም እሺ ምን ታዛችሁ? እስቲ አንድ ብሉ ሌብል አውርድ። ብሉ ሌብል እስከ ዛሬ ጠጣው ቢደመር እንኳን ብሉ ሌብል አያወርድም። አሁን ልብ ብላችሁ ካያችሁ ባልና ሚስት የተጋቡ ሰውን አካባቢ ባል ያወራል፣ ሚስት ታዳምጣለች፣ ሚስት ታወራለች፣ ባል ያዳምጣል። ከአንድ ወር በኋላ ሁለቱም ያወራሉ። ማን ያዳምጣል? ጎረቤት።
ጋር የተጋቡ ሰሞን ባልና ሚስቶች ሁለቱም እጃቸውን ካነሱ አንዱ ሊታቀፍ አንዱን ለማቀፍ ነበር። ከወር በኋላ አንዱን ሊማታ አንዱን ሊከላከል ነው የሚሆነው። እንግዲህ ያለ ቦታ ጥሩ ቤት ተከራይተን እኔም ሁሉንም የብረታ ብረት ዕቃዎችን እንዳለ እዛ እንወስድና ቦክማካ ለሶስት ጥርስ እንዴት እንደሚያደርገው ብታይ ታሪክ ያስገባል። ሽና ተረኛ ነው ልጅ ስሞትን ማለባል ሲላስነቅኝ ስሜ ለማስቀየር የሚባል እሺ፣ ጥርስ ለማስነቀል 80 ብር ብቻ 5 ደቂቃ ለመሞላ 80 ብር ትለኛለህ? ከፈለክ 80 ደቂቃ ትሮጣለህ። ይሄማ በጠራራ ፀሐይ ማድረስ መምጣት ነው። አንድ በውሃ ቃፍ ውስጥ እጃችን ሲከብረ ሲያንሰን ነው። ለእናንተ የሰው አፍማ የደረጃችሁ ነው ሌቦች። እኔ ነኝ እሱ ነው ዶክተሩ። ይሄኛውን አሞት ይሄኛውን ይጠዘጥዘኛል ይለኛል። ታዲያ በሽታውን የሚያኮነ ለምን ከሚስቱ ጋር አንድ ላይ ተባብሮ አይደለም እንጂ ቦክማካ እባክህ በሩን ትዘጋልን? ቀስ በል እንጂ አረ እኔ ጥርሴን ልነቀል የመጣሁት ጥርሴ ስለቆሸሸ ልታጠብ ነው የመጣሁት። ጥርሴ ስለቆሸሸ ልታጠብ ነው የመጣሁት። አቤት እኔ እጄ አይጎዳም። እጄ አይጎዳም። አንደኛ፣ ሁለተኛ ደግሞ ምንም ችግር የለም። ማደንዘዣም ቢሆን ይሰጣል። እሺ እሺ፣ ምንም ችግር የለም። እሺ ጋ ቆይ ማለት ነው ያጠላል። ጥርሴ ስለቆሸሸ እኮ ልታጠብ ነው የመጣሁት። ልታጠብ ነው የመጣሁት። አረ ልታጠብ ነው የመጣሁት። ጥርሴ ስለቆሸሸ ልታጠብ ነው የመጣሁት። ግድ የለም አንዴ ምንም ችግር የለም። ይኸው አንድ ጊዜ ታዳምጠናለህ። አንድ ጊዜ አዳምጣ። አትጩህ። ይኸውልህ የሚታጠበው ይታጠባል፣ የሚነቅለው ደግሞ ይነቅላል። ተጨማሪ ሂሳብ አናስከፍልም። አትፍራ። እሺ እሺ። እኔ ግን ልታጠብ ነው ጥርሴን የመጣሁት። ለመታጠብ ስለቆሸሸ? አዎ መታጠብ። ለመታጠብ ምንም ችግር የለም። አይዞህ።
እስቲ አንዴ እስቲ ገበታ ቅቤ በቢላዋ ካልሆነ እኮ ምንም አይፈቅም አይደል? እስቲ አምጣው በቃ አንዴ እንዴ አያፈልግም ቀኑን ሙሉ ስንሰራ ነው ያለው። ቀኑን ሙሉ ስንደክም ነው ያለው። ታካሚዎች ፈርተው እንዲሄዱ ከዚህ የተሻለ ድምፅ አለ? እባክህ እናስቸግር። ከዚህ የተሻለ በጣም ጠጭ ነው። በጣም ሁሌ በቃ ማታ እየመጣ ጭቅጭቅ ነው ቤት ውስጥ። በቃ ጠጭ ነው። በጣም ሰካራም እና ሁሉ ጊዜ እንደሚያደርገው አንድ ቀንም እንደዚሁ ጠጥቶ መጣና ቤት ገብቶ በሩን እንደከፈተ እነምጡ ተነሽ፣ ልጆቹ ደንግጠው ተነሱ። ጠቅላላ እነምጡ ተነሽ ያንደነሽ በጣም በኢኮኖሚ በጣም በልጆች መብዛት ምክንያት በኢኮኖሚ የተጎዳ ነው እና በጣም እልህ አለበት። ተነሽ ያንደነሽ አሁን ህጻናቶቹን ያሉ ተነሱ። በቃ አሁን ያንደነሽ ልብስ ልትቀይር ይሆናል። ደስ አለች። ተነሽ ሸንጎ ተነስ፣ ለቡጡ ስጣት። ቡጡ አንቺ ለሸንጎ አቡስ ለሚሚ ስጣት። ሚሚ አንቺ ደግሞ ለቢያድግልህ ስጪው። በቃ ተቃየሩ እሺ ያላችሁ። በቃ እኛ ሰፈር እንደዚህ ነው። እኛ ሰፈር እንደዚህ መንደር ብትገቡ በጣም ነው የምትስቁት። በጣም ነው የሚያስቀው። አሁን አንድ ሰው መንደር ውስጥ እንደዚህ ቆርቆሮ የጣሳ በካልቾ እየመታ ምናምን ነገር ብታገኙ ምንድነው ብላችሁ ብትጠይቁት ያስቃል እኮ መልሱ። ቤት እየቀየርኩ ነው የሚላችሁ። እኛ ሰፈር ለማኝ አይገባም ብያቸዋለሁ። አንድ ለማኝ አይገባም የኔ ቤቴ። እኔ ቤት በኩል እንደሚገቡ ብቻ አላውቅም። እንደዚሁ ደግሞ አንዱ ቤት በኩል እንደሾለከ አላውቅም። እንደዚሁ ገብቶ በር ላይ ቆሞ ስለመብራን ሲል ጎረቤቴ በጣም ወይዘሮ ብርቄ በጣም ያስቀ በር ከፈተን። ወይ እዚህ ሰፈር እንደገባ ለማኝ ነው። ውይ ዱባው ትወዳለህ? አዎ ይኸውልሽ ዱባው ጥሽ ዛሬ መቼ ቀን ስንት ነው? ጥቅምት 23 አላቸው። ይኸውልህ በቃ ግንቦት 14 ነው አሉት። የእኛ ሰፈር በቃ እንደዚህ ነው። አመሰግናለሁ። ቀበሌ ቆርጦት የትደርሳል ያሉ ዛፍ ቀበሌ ቆርጦት ድገሙ የትደርሳል ያሉ ዛፍ ቀበሌ ቆርጦት ይኸው አቆጠቆጠ። እግዚአብሔር ይመስገን። በጣት የመጡበት የሁለት ወር ቤት ኪራይ ወይዘሮ ብርቄ ቆሌን እንደገፈፈው መድኃኒዓለም እንደበቆዳ ስጋህን ይክፈፈው። ይጥላቢስ ደግሞ ቅድሚያ አልፈልግም። ምን ነው የሰማኸው ነገር አለ? ወይዘሮ ብርቄ ምንም የሰማሁት ነገር የለም። ያው ብሩ ከሚጠፋ ብዬ ነው። ስሜን አትጥራ፣ ስምህን ቄስ ይጥራው። ይኸው ቅድሚያ ከፍያለሁ ብለህ የቤት ኪራይ ሲጨምር አልከፍልም ብትል ይኸው ማንቁርትህን አንቄ ነው የምቀበልህ። በስመ አብ ምንድን ነው ጠጥተህ ያደርከው? ኧረ መብርሃን ትልቅ ቦታ ላይ የምታደርሰኝ አንድ ስራ እድል አጋጠመችኝና ከጓደኞቼ ጋር ሻይ ቡና ምናምን ነገር እያለ የሆነ ግብዣ ነገር ነበረችና በቃ በዛ ምክንያት ነው ወይዘሮ ብርቄ እንደው ደስ ብሎኛል። እንደው የደስ እንደው አፍርሶን እንደው ብጋብዞት። አርቄን ጋበዝከኝ እኮ። በእኔ ላይ ችግራችሁን ተሸጋግራችሁ ወደ ጥሩ ነገር ስትሄዱ ዞር ብላችሁ ላታዩኝ አልፈልግም። እኔ ወይዘሮ ብርቄ እኔ
ኧረ ሞት ይርሳኝ ወይዘሮ ብርቄ እንዴ እናቴ እኮ ነው ወይዘሮ ብርቄ እንዴ ወይዘሮ ብርቄ እኔ በቃ በፈለገው ነገር እንተጋገዛለን እኔ እናቴ የዛሬ መጎሳቆሌ ናት ድሮ ቀበሌ ውስጥ ዘመናዊ ዳንሰኛ ነበርኩ እንዴ ወይዘሮ ብርቄ ባለፈው ድራመር ነበርኩ አላሉኝም እንዴ አዎ ድራመር ነበርኩ እሺ ይኸውልህ በየድግሱ ላይ በየሰርጉ ላይ ከበሮ ስመታ አይተው ሁለት እንጨት ሰጡኝና ከበሮ መቻ አደረኩኝ ከዛ አንዱን እንጨት እችን ታቃት ለዚህ እቺ ቀንጠልባ እሷ ተወስድልህና ስትጥለው አንድ አይቀረኝም በዛ ባንዱ ኮንዳክተር ሆንኩኝ እርሶ ያም እንጨት ጥፍት ሲልልህ ተመልሼ ወደ ዘመናዊ ዳንስ እርሶ አዎ ይኸውልህ እንዲህ መጎሳቆሌ ናት አዳሜ መሰረተ ትምህርት አልገባት ሲል እኮ እስከ መጨረሻው ሁለተኛ ድረስ የሄድኩኝ ብቸኛ የዚህ ቀበሌ ሴት እኔ ነኝ ሁለተኛ ክፍል ሁለተኛ ብቸኛዋ ሴት አቤት ወይዘሮ ብርቄ ይኸውልህ ምናምን ቆሎ ምናምን ሚጥሚጣ ምናምን በሶ የሚባለው በሙሉ በየእድሩና በየቤተክርስቲያኑ አፌን እየከፈትኩ ስለፈልፍ ነው ከኔ የተኮረጀ ፕሮጀክት አፈሪ ብሉ ብለው ይብሉ እንዴ አፈሪ ብሉ እንግዲህ እንረዳዳለን ብለህ አይደለም ምንም ችግር ወይዘሮ ብርቄ እኔ ያለው በተቻለኛ አቅም ተጋገዘ ልናይ ነው ተስፉ ልናይ ነው ተበላው የላት ተከታይ አማራት አሉ ይኸውልህ አይጥና ሰው አንድ ነው እንዴት ይኸው ካላበሉት ዝም ብሎ አንገቱን አይሰጥም ስለዚህ ይኸው እንደው ዝም ብለህ በዛች ላይ እንደው ሽንኩርትም ቢሆን ጣል አድርግባት እሺ ወይዘሮ ብርቄ እሺ ካለለህም ከኔ መውሰድ ትችላለህ እሺ ብርቄ ወይዘሮ ብርቄ እሺ See what it says. እንኳን ቀልድ አልችልም ግን ዘፈን ሰውየው በጣም ደሃ ወንደላጤ ነው ይሄ ደሃ ወንደላጤ ቤቱ በጣም ከመቆሸሹ የተነሳ ያው የሰው ልጅ ወደ ቤቱ ሲገባ አይደለም እግሩን ጠርጎ የሚገባው ይሄ ወንደላጤ ግን ከቤት ሲወጣ ነው እግሩን ጠርጎ የሚወጣው ለምን ከተማ እንዳያቆሽሽ ይሄ ወንደላጤ ካልሲው በጣም ከመቆሸሹ የተነሳ ሲያረገው እንደ ቦት ጫማ ነው በዚህ ካልሲ ደግሞ ቢገርማችሁ ሰው ፈንክቷል ይሄ ደሃ ወንደላጤ አንድ ቀን እዚህ ቤት ውስጥ ሴት ዛሬ ቁርጥ ጋብዛችሁ አቁመው ሲያቁመው በአንድ እጁ ቢላ በአንድ እጁ ጭራ የያዘ ስጋ የሸጠ መጀመሪያ ሸሚዙ አጸዳ ሸሚዙ እንደ ጨጓራ ዘብዝቦ በቢላ ያጠበ ሰላም ነው ሰላም ናችሁ ሰላም ነው ዛሬ ደግሞ ምን ሆናል ምን ማለት ነገር አለ የኔ ቤት ገበያ ሞቅሞቅ ሲል ይሄ ሰውዬ በኔ ቤት ፍሬምት ይሄ ስጋ ቤት ከፍቶ ገበያው ሸጠበው እሱ ምድርን ይበላል አንተ ምድርን እሱ ማለት ነው በቃ ታዲያ ያገረሰ ሲተረት ነገሩ ነው እንጂ ገጀራ ሰው ይጎዳል እሺ ስራ አንተ ሰው ግን አለ ድመት በሰላም ተገላገለች ድመት በየሳምንቱ የመጣ ድመት
እርጉዝ ናት ቅጥብጣብኝ ድመቴ እርጉዝ ናት ቅጥብጣብኝ የእሱ ድመት ሰው ናት እንዴ በ9 ወር የምትወልደው ብዬ ግራ ገብቶ አሁን ድመቱ አወኩት ድመቱ ራሱ ነው ባካው ስራ አንጋቸው ራሱ ነው ስራ አሁን ምን ችግር ብልታጽ ለጥብስም ይሆን ከጎደና አድርግበት ከሻኛ ደግሞ ከነጭ ነጣ ካለ ጣል አድርግበት ምንም ችግር የለም ይኸውልህ ከጭቅና ይኑረው ዳዊት ነብሮ ከነብሮ ምንም ችግር የለም ከዘርፍ አድርግበት በዘርፍ ምን ይችላል ከታላቅ ከታናሽም ትንሽ ይኑረው ስጋ በላተኛ ስጋ ያውቃል ግን ይኸውልህ አደራ በቃ ጥብሱ ደረቅ ያለ ብቻ ስንት ኪሎ ላድርገው እንግዲህ ከነሚጠበሰው ምን ሺህ ዓመት አይኖር ሩብ ኪሎ ተበልዞበት ከጥጥ ነበር መቁረጥ ኦዛይ ደንጋ ራሱ ሶሪ አንዴ ለውጅ ጥቁር በሬ መሰለ ሰውዬ ሆዲያ ጮሆ ሩብ ኪሎ ይላል እንዴ ቆይ ሩብ ኪሎ ስጋ ለሶስት እንደ ጫት ተግዚራ በጉንጫችን ትይዙ ነው ከበሬ ዞርበት የመጀመሪያው ተወዳዳሪ በሚያቀርበው ቀልድ ውድድሩን እንጀምራለን። አያትየው ገበያ ቦታ ከልጃቸው ልጅ ጋር ገብተው እቃ ምናምን ይገዛዛሉና ልጁ እቃውን ያንንም በደግ ሲያደርግ ያዩታል። ማን ዲፕሎም የተረገመ ልጅ ዝም ብሎ ያገኘው ነው እንደሚያነሳው ዲፕሎም አስተናጋጁ ይመጣና እንዴ አባት የእርሶ ልጅ ነው? ኧረ ልጄ ልጅ ነው። ታዲያ እንዴት ዲፕሎም ማለት? አይ ተለቋ ልጄ ተማሪ ብዬ ኮሌጅ ባስገባት ቸክላ ተምራ ያው ዲፕሎም አመጣች። ዲፕሎም ታው ዲፕሎም ታው። አንድ ልጅ አለች እና አባትየዋን ሁል ጊዜ እኔ ውጭ ሀገር ብሄድ ለአንተ ሚኒባስ ነው የምልከው ብላቸዋለች እና አጋጣሚ ዲቪ ወጣላትና ሄደች እና በአመቱ ወለደች። እዛ ማሳደግ ችግር ነው። አባቷ ጋር ልጁን ላከችው።
እና ስልክ ስትደውል አባትየው ምነው ልጄ ከምንባሱ በፊት ወያላው ላክሽልኝ አስቀድመዋለች ለማለት ነው። አመሰግናለሁ። አያትየው እዚህ ጋር ጥጥ እየፈተሉ ነው። ልጅ እዚህ ጋር መስታወት እያየች ትቁንጃጃለች እና እማዬ እኔ ምን አይነት ባል እንደፈልግ ታውቂያለሽ? በቃ ቤት ስገባ የሚያዝናናኝ በቃ አንዴ አልፎ አልፎ እንደዚህ ሰበር ዜና መሀል መሀል እያገባ እንዲህ ትኩስ ወሬዎች የሚያሰማኝ ጭውውት እንዲህ ድራማዎችን እያሰራ የሚያዝናናኝ። ይኸውልሽ ደጅት ነው ዝም ብለሽ 21 ኢንች ቲቪ ግዢና ቁጭ በይ። መቼም አታገኝም ይሄንን ባል። አማነው ዋቦ እኔ ተደሴ ነው የመጣሁት። እዚህ እንድሮያቸው የኛ ሊቀመንበር እሷ እዛ አዲስ አበባ እንትን ቀልድ ውድድር አለ ተወዳደር ብላ በደብዳቤ ነው የላከችኝ። ትመጣ ባለፈው ያቺ የሱፌኔን ጓደኛ እዚህ ሌባ ሰልሏት ኑሮ እንዲያው እዛ መርካቶ እየታገሉ ተዚህ ተደረኪሱ 20 ብር አለ ሰዋት እንዲያው ክፉኛ አልቅሳ እንግዲህ ሸዋ ሰው በኔ 20 ብር ትትራጭ ደር ብላ ሄደች። እኔ ደግሞ ዛሬ በዚህ እስቲ ወዲያጀ ሚካኤል ነው በተስኪያ ለሳለም ብዬ በተስኪያም ገባሁና እንደው ገና ሰላም ለኪ ቅዱስ ቤተክርስቲያን ብዬ ዞር ከማለቴ እንደው ጅባይ በለሽ ጫማ እኮ ነው ያረኩት። ይሄ ተጎማ የሚሰራው ላሳርጎታል። ምን እንደሚጠቅመው አላውቅም። እሪ አልኳ እኔ ምን የሞኝ እንዴ ድሮ ተሞኘች ደግሞ አያቴም ተሞኙ ደግሞ ዛሬ እኔ ልክ ነው አልኩኝና እሪ ጫማዬን ውለዱ አልኩ። ውለዱ ታለዛ አባቴ የሰሩትን ነው የምሰራው ውለዱ አለበለዚያ ተዚህ ቤተክርስቲያን አልወጣም አልኩኝ። እንደው ሁሉም ተደናገጠ። ምንድነው እስቲ አባቴ የሰሩት አለኝ አንዱ። አባቴ የሰሩትን ማን እኔ ማቆ ሰራዋለሁ አለበለዚያ ጫማዬን ስጡኝ። የተባረከ ሰው ይብቃኛ አላውቅም ይሄን ጫማ ሰጠኝ ይዤ መጣሁ። ግን እንደው ጫማው ባይሰጥህ ምን ታደርግ ነበር? አባቴ ምንድነው የሰሩት አለኝ። አባቴ በባዶ እግሩ ሄድ ነበር እኔም በባዶ እግሩ ሄዳለሁ አልኩኝና ወደ መጣሁበት ልመለስ ነው እላችኋለሁ። አመሰግናለሁ። የታሪክ ትምህርት የጀመሩ አንድ ሽማግሌ ሰውዬ ማታ ማታ ይማራሉ። ከትምህርት ቤት በመጡ ሰዓት ወይም ቀን ቀን በሰፈር ውስጥ ሲያልፉ አንድ የሚኮተኩት ልጅ አለ። እሱን ያገኙታል። ኮትኩት አንተ ኮትኩት፣ ስማ ስለ ናፖሊዮን ታውቃለህ ታሪክ? አንተ ኮትኩት አትማርና ኮትኩት አንተ። ልጁ እየኮተኮተ ዝም ብሎ ያያቸዋል። በሚቀጥለውም ቀን ከትምህርት ቤት ሲመለሱ እሱ ኮትኩት አንተ ኮትኩት አንተ ኮትኩት፣ ምን አለብህ አንተ ስለ አጼ ዘርዓ ያዕቆብ ታሪክ ታውቃለህ? ኧረ እኔ አላውቅም አባት እኔ አላውቅም። ኮትኩት አንተማ ኮትኩት ነው ስራ። በሶስተኛውም ቀን ያው ልጅ ኮትኩቴ ስለ አጼ ቴዎድሮስ ታውቃለህ? ልጁ ዶማውን አስቀመጠና እሺ ተሼ ብረቱን ያውቁታል አለ። ተሼ ብረቱን ያውቁታል? ተሼ ብረቱ አላውቀውም እኮ አያውቁትም። እርሱ የማታ ሊማሩ ሲሄዱ ሚስቶት ጋር የሚገባው ነው። ክቡራትና ክቡራን ያው ውድድሩ እንደምትመለከቱት ሞቅ ደመቅ ብሎ ቀጥሏል። በዚህ አዳራሽ ውስጥ ካለው ታዳሚ በተጨማሪ በርካታ የስልክ ጥሪዎች ከመዲናችን አዲስ አበባ ከክልል ከተሞችና እንደዚሁም ከመሃር ማዶ የድጋፍና መልካም ምኞት መግለጫቸው እየደረሰን ነው። እጅግ በጣም እናመሰግናለን። እንግዲህ ከነበሩት 10 ተወዳዳሪዎች መካከል ወደ ሁለተኛው ዙር ያለፉ 4 ተወዳዳሪዎችን ዳኞች ውጤቱን ሰጥተውኛል። እነሱን አሳውቃለሁ። የመጀመሪያዋ ተወዳዳሪ ኮሜዲያን ሰብለ ወንጌል፣ ኮሜዲያን ናትናኤል፣ ኮሜዲያን ዮናስ ጌታቸው፣ እንዲሁም ኮሜዲያን ተስፉ በቀለ። እንግዲህ ከነዚህ 4 ተወዳዳሪዎች መካከል አንዱ ብቻ አሸናፊ ነው የሚሸለመው። ወደ ቀጣዩ ውድድር ነው የምናመራው። መልካም ቆይታ።
የመጨረሻ ውጤት እዚህ እጃችን ላይ ደርሷል። ይሁን እንጂ ዳኞች አስቸጋሪ የሆነ ውድድር እንደሆነባቸው ነው የገለጹልኝ። ትንቅንቁ በርትቷል። ሁሉም ተወዳዳሪዎች 100 ሺህ ብርና ሌሎች በርካታ ሽልማቶችን ለመውሰድ ታዳሚውን በሳቅ ለማዝናናት እየጣሩ ነው። እጅ ላይ ያለው ውጤት እንደሚያመለክተው ከሆነ ደግሞ ሁለት ተወዳዳሪዎች እኩል ነጥብ በማምጣታቸው ዳኞች አሸናፊውን ለመለየት ተቸግረዋል። ስለዚህ አሸናፊውን ለመለየት ሁለቱም ተወዳዳሪዎች በራሳቸው ላይ እንዲቀልዱ ይደረጋል። በራሱ ላይ በመቀለድ ተመልካቹን በሚገባ ያዝናና ለመጨረሻው ውጤት ይደርሳል። 100 ሺህ ብሩን ይወስዳል ማለት ነው። ለመጨረሻው ዙር ያለፉ ተወዳዳሪዎች ኮሜዲያን ዮናስ ጌታቸውና ኮሜዲያን ተስፉ በቀለ ሁለቱ ተወዳዳሪዎች ናቸው። ለመጨረሻው ዙር ያለፉት እንግዲህ መልካም ምኞት እንመኝላቸዋለን። ውድድሩ ይቀጥላል። እንግዲህ ያው እኔ በተለያየ ቦታ የተለያየ ስም ነው ያለኝ። አንዳንድ ጓደኞቼ ተንቀሳቃሽ ከሰር ይሉኛል። ያው ከጥቁረቴ ጋር በተያያዘ ነው። አንዳንዶቹ ደግሞ ጥቁረቴና ውፍረቴን በማየት ለአቅመ አዳም የደረሰ እንስራ የሚሉም አሉ። አንዳንዴ ለራሴ ግርም ይለኛል። ውሃ ግጥም አድርጌ የሰጣ ቡና መሸናበት አጋጣሚ ነው ያለውና ዶክተሮችን ሳማክር ያው ከለርን እያለቀለከው ነው ብለውኛል። ጓደኞቼ ሰውነታቸው ላይ ታቱ ሲያስደርጉ አይቼ ለምን እኔ እስከማን አንሳለሁ ብዬ ታቱ ለማስደረግ ይኩኝ ልብሴን አውላልቄ ስገባ አየህ አንተ እንደ ብላክቦርድ በቾክ ካልሆነ በስተቀር ስለማይታይ በቾክ ስንጀምር እንጠራለን ብለው ያው ኩመር እየተመልሻለሁ። መኪና አደጋ አጋጥሞኝ እግሬ አርቲፊሻል ነው። ምንም እንኳን አካል ጉዳተኛ በሆነም አካል ጉዳተኞች ደግሞ ማንኛውም ሙሉ አካል ያለው ሰው መስራት የሚችለውን ሁሉ መስራት የምንችል ነንና ያው እንግዲህ ጨዋታ ሲጀመር ቀልድ በራስ ሲቀለድ ያምራል። ያው ከራሴ ገጠመኝ ልነሳ። አንድ ጊዜ የሆነ ሰው ቤት ግቢ ውስጥ ዘመር ለመጠየቅ ስገባ ውሻው መጣና ሊበላኝ አራወጠኝ። በቃ አጠገቤ ልክ ሲደርስ የፍስግ አሳየሁትና የጾም ሰጠሁት። የኔ ቤት በጣም የሚገርም በጣም የሚገርም ነው። የኔ ቤት አሁን እዛ ቤት ውስጥ ገብቼ ኮት ለመለወጥ አልችልም። በጣም ጠባብ ስለሆነ ውጪ ሄጄ ነው የምለውጠው። በጣም የሚገርም ነገር ሀሳብ እንኳን ለመለወጥ ፈልግ ውጪ ሄጄ ነው የምለውጠው። አያስቅም የእውነት። አሁን ባለብሩና ዳቦ ቤቱ ስለመብላት አይታሰብም። ግድግዳውን ስለሚነካው ውጭ ነው የምበላው። እኛ ሰፈር ሰው ግቢ ለማንኳኳት ምናምን ነገር ብትሄዱ ተናካሹ ያለ ተጠንቀቁ ምናምን ነገር የለም። ልጅ እንዳትረግጥ ነው የሚለው በእውነት አያስቅም። ምን ማዝግ እኛ ሰፈር አሁን ማን የተባለችው 9 ልጅ አላት። 9 አላት። ክቡራትና ክቡራን አሁን በሚገባ የዚህ ውድድር አሸናፊ ተለይቷል። የ100 ሺህ ብር እንዲሁም ሌሎች በርካታ ሽልማት ባለቤትም ሆኗል። አሸናፊውን ለመለየት በርካታ የስልክ ጥሪዎች፣ የኤስኤምኤስ መልእክቶች ተቀብለናል። እናመሰግናለን። በዚህም መሰረት ለመጨረሻ ዙር ከቀሩት 2 ተወዳዳሪዎች መካከል ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ
አሸናፊ ሆኗል። ኮሜዲያን ተስፉ በቀለ የዚህ ዓመት የኮሜዲ ውድድር አሸናፊ ነው። ኮሜዲያን ተስፉ በቀለ ሞራል አንዴ ቆም ብላችሁ አንዴ ተነሱለት። ሞራል ሞራል ያስፈልጋቸዋል። ግር ነው ያለው እና እዛ መሀል ሽማግሌው ቆመዋል። በመሀል ደግሞ ያው ታክሲ መሀል ላይ መሳፈሪያ መሀል ላይ ሌባ አለ እና ያ ሌባ የሚዘርፈውን ነገር ነው የሚያየው። አጋጣሚ ሆኖ ከሽማግሌው ኪስ ውስጥ ሞባይል መጮህ ጀመረች። ጭር ትላለች። ዝም እሱ እጁ እንዳዘጋጀ ነው። በጣም ብዙ ደቂቃ ካለ በኋላ ሰልችቶት አባባ አላቸው። ወይ አሉት። ሞባይሉት እኮ እየጮኸ ነው አላቸው። ልጄ ይጮህ፣ እኔ በኋላ ከምጮህ አሁን ይጮህ። ድንኳን ውስጥ በጣም እያዘነች በጣም እያዘነች ማርሽ ተሰማ። ማርሽ ታምቡር ዱዱዱም ሲባል አባዬ ላንተ እኮ ነው የሚመታው፣ ምን አለ እኔም በመቱኝ። ትንሽ ቆይቶ ተተኮሰ። ድሽ አባዬ ላንተ እኮ ነው የተኮሱት፣ ምን አለ እኔም በተኮሱኝ። ትንሽ ቆይቶ ጥሩምባ ተነፋ። አባዬ ላንተ እኮ ነው የነፉት፣ ምን አለ እኔን